ስማርት ስልክ ያላችሁ ሰዎች ሁሉ ተጠንቀቁ። ጎግል ማስጠንቀቂያ ወጥቷል። ስልካችሁ ላይ ያሉ ፋይሎች እንዳትዘረፉ፣ በተጨማሪ መንገድ ገንዘባችሁ እንዳታጡ ብሎ የጎግል የማስጠንቀቂያ መልእክት አስተላልፏል። ስለዚህ መስማት ያለባችሁ ነገር ነው። ስሙኝ። ጎግልም እንደተናገረው ከሆነ በአሁኑ ሰዓት VPN የሚጠቀሙ ሰዎች እጅግ በጣም በዝተዋል። ለዚህ ምክንያት አድርጎ ያስቀመጠው እንግዲህ በተለያዩ ሀገራት የሚገኙ የኮር ዌብሳይቶች ያው ታውቃላችሁ ምን እንደሆነ እነሱ ባን ስለተደረጉ በዚህ ሳምንት ብቻ እጅግ በጣም ብዛት ያላቸው ሰዎች VPN እያወረዱ ነው የተጠቀሙ ነው። በአሁኑ ሰዓትም VPN የሚጠቀሙ ሰዎች በመቶ ሚሊዮኖች እየጨመሩ ነው ብሏል። ታዲያ ጎግልም እንደተናገረው ችግሩ የሚከሰተው እዚህ ጋር ነው። VPNዎች እውነተኛ VPNዎችን ቢኖሩ ነገር ግን ሀከሮች የተለያዩ VPNዎችን በማስመሰል እየሰሩ የራሳቸውን VPN እየሰሩ ይገኛሉ። በዚህ መንገድ ብዙ ሰዎች እያወረዷቸው ነው ከዛ ጋር ስለሚመሳሰሉ። እነዚህ VPNዎች በሀከሮች ሆነ ተብሎ የተሰሩ ናቸው። VPNዎችን ማውረዳችሁ በስልካችሁ ላይ ስታስቀምጧቸውና ስትጠቀሙባቸው የተለያዩ መረጃዎቻችሁን ማለትም በስልካችሁ ላይ የሚገኙትን መረጃዎችን፣ ፎቶዎችን፣ ቪዲዮዎችን እንዲሁም የተለያዩ ፋይናንሻል ስቴትመንቶችን እንዲሁም የባንክ ኢንፎርሜሽናችሁን ይዘርፏቸዋል። ሳታውቁትም ስልካችሁን እንደናንተ አርገው እንዲጠቀሙ ፍቃድ እየሰጣቸው ነውና ተጠንቀቁ። እውነተኛውን ከውሸተኛው መለየት አለባችሁ ብሏል። እውነተኛው VPN ተመሳስሎ ከተሰራው VPN ጋር የምትለዩበት መንገድ ደግሞ ተመሳስሎ የተሰራውን VPN ስጭኗቸው የተለያዩ ፍቃዶችን ከናንተ ይጠይቃል። ይህም ማለት ደግሞ ጋለሪያችሁና የተለያዩ ኢንፎርሜሽናችሁን አክሰስ እንዲያደርጉ ፍቃድ ይጠይቃቸዋል። እናንተም አክሰሱን ስትሰጣቸው እንግዲህ ስልካችሁን መጠቀም ይጀምራሉ እንደናንተ ሆኖ ማለት ነው። ነገር ግን እውነተኛው VPN እንደዚህ አይነት አክሰስ የማይጠይቅ VPN ነው ብለዋል። እናም ተመሳስሎ በተሰራው VPN እንዳትታለሉ ተጠንቀቁ። በዚህ ምክንያት ብዙ ሰዎች ያፈሩት ጥሪት እየተሰረቀባቸው ይገኛል። በተጨማሪ መንገድ ሚስጥራቸው እየተጋለጠና እየወጣባቸው ይገኛል። የራሳቸው ሚስጥር የሆነና በስልካቸው ያዙት። ስለዚህ አስቀድማችሁ ተጠንቀቁ። እንደዚህ አይነት VPNዎችን አጠቀሙ ብሎ እንግዲህ ጎግል ሪኮመንድ አድርጓል፣ አስጠንቅቋል ማለት ነው። ብሩክ ነኝ። መልካም ቀን ይሁንላችሁ። እንደዚህ አይነት ኢንፎርሜሽን ደርሳችሁ ፎሎ ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ።